በጣም ኮሚቴ አመራሮችን የተደረገልን ባጭር ዘጠኝ ሰዓታችሁ ያለኝን አክብሮትና አድናቆት በቆንስላ ጽሕፈትና በራሴ ስም ላቀርብ እወዳለሁ። ስለዚህ የተዘጋጀው ጊዜ ሁላችሁ ሊናርሶ ሲገኛሉ መፈጠርን ነበር። ይሄ አይቶ በመገኘቱ እጅግ ተደስተናል። እንግዲህ ሁላችሁም እንደምታውቁት እዚህ ከመጣን አንድ ዓመት አካባቢ ሆኖናል። በዚህ ጊዜ ውስጥ እንግዲህ በዓለም ዙሪያ የተፈጠረውን ሁሉ ነገር በሀገራችንም በዓለም ዙሪያ የተፈጠሩ ሁኔታዎችን ሁላችንም የምናስታውሰው ነው። በተለይ ደግሞ በዓለም ዙሪያ የተፈጠረው ኮሮና ቫይረስ ያስከተለውን ኢኮኖሚያዊና ማህበራዊ ቀውስ ሁላችንም የምናውቀው ነው። በዚህ በተለይ የዛሬው ስብሰባ ስንድናደርግ የነበረው ባለፈው ዓመት መጋቢት ወር ውስጥ ማስታወቂያ አውጥተን ጥሪ ሁሉ ካስተላለፍን በኋላ በኮሮና ምክንያት ያ ነገር ተግባራዊ ሳይሆን ቀርቶ እንግዲህ እስከ ዛሬ ድረስ ተራዝሟል። አሁንም እንደሚታዩት በከፍተኛ ጥንቃቄ እየተደረገ ተራርቆ በመቀመጥ እየተደረገ ያለው ሁኔታ ነው። ይህ እንግዲህ በሀገራችንም በዓለም ዙሪያም እያንዳንዱ ግለሰብን ቤት ያንኳኳና በተለይ እዚህ ያላችሁና በዓለም ላይ የሚኖር ሰው ሁሉ ማህበራዊና ኢኮኖሚ ቀውሱን ሁሉም የሚያውቀው። ስለዚህ ወደዚህ መግባት ሳያስፈልገን እንግዲህ እኛንም ያዘገየን አንዱ እሱ ነው። እንግዲህ በሀገራችን ደግሞ በዋናነት በዚህ ጊዜ የተከናወኑ ጉዳዮችን ለማንሳት ያህል በዋናነት በሚጠቀሱ ሀገራችን በተለይ ደግሞ በታላቁ ህዳሴ ግድብ ላይ በዓለም ዙሪያ ታላላቅ ሀገሮች እና አሜሪካንን ጭምር ካደረጉብን የኢኮኖሚ ጫናና ሌሎች ተጽዕኖዎችን ሁሉ በመቋቋም በወሰነው መሰረት የመጀመሪያው ሙሌት ያከናወኑበትና ይህን በስኬት ያጠናቀቅንበት ዓመት ነው። ስለዚህ ይህም ሀገራችን ካሳካቸው ዋና ዋና ስኬቶች አንዱ እሱ ነው። ሌላው እንግዲህ ደግሞ አሁን በቅርቡ በሀገራችን የተወሰነው አሁን ያሰብነው ይህ ለዘመናት ለዓመታት ባለፉት 3 ዓመታት መንግስታችን ጉዳዩ በሰላማዊ መንገድ ለመጨረስ እንቅስቃሴ ሲያደርግ ጥረት ሲያደርግ ከፍተኛ ትግስት ሲያደርግ ቆይቶ ባልታሰበ ሁኔታ ለእነሱ እየረዱ እያገዙ በተለይ ደግሞ ላለፉት 20 ዓመታት ኤርትራ ጋር የነበረው ግጭት ተከትሎ እነሱን ሲጠብቁ በሰላም ጊዜ ደግሞ ሰላሙ ከመጣ በኋላ ምርታቸውን በመሰብሰብ በእርሻ ስርዓት ሁሉ በማገዝ እንደገና ደግሞ አንበጣ የተከሰተ ጊዜ ያን ትምህርት ቤት ውስጥ በመስራት በመገንባት ጤና ጣቢያዎችን በመገንባት